ሰላም እንዴት ናችሁ? ደህና ናችሁ ወይ? ሀኒቾ ነኝ ካለሁበት። እንዴት ናችሁ የቻናሌ ቤተሰቦች? ደህና ናችሁ? ላይክ ሰብስክራይብ አድርጉኝ። በቅንነት ቪዲዮ ሲጀምሩ ላይክ እያደረጋችሁ ጀምሩ እና እንዴት ናችሁ? ደህና ናችሁ ወይ? ሁላችሁ ተመልሼ ወደ ስደት ሄጄ ነው በቪዲዮ የጠፋሁት። በፊት ሰራ ነበረ ቪዲዮ ያው ላይቭ ነው የምገባው። ተወሰነ አንዳንድ ላይ እገባለሁ እና የጠፋሁበት ምክንያት ጋይስ ደግሞ ወደ መልሼ ወደ አረብ ሀገር መጥቼ የጠፋሁት እና ደግሞ አሁን ያለው ገምቱ የት ሀገር ነው ይለውን ገምቱ። ግን ባስገምቱ ምን እነግራችኋለሁ እና ዱባይ ነበር የሄድኩትኝ። ከዛ ከዱባይ ደግሞ ሴትዮዋ ያለውበት አሰሪ ማለት ነውና ወደ ኦመን ቤተሰብ ጥየቃ አንድ ሳምንት ስትመጣ ከሷ ጋር አብሬ መጣሁ ማለት ነው። አሁን ያለሁትኝ ኦመን ነው። ኦመን ለካ የዱባይ ቅርብ ነች። በዱባይ በጣም ቅርብ ነች ኦመን። እኔ በፊት ሩቅ ይመስለኝ ነበር ከዱባይ ማለት ለካ በጣም ቅርብ ነች እና አላችኋለሁ ጋይስ። አሁን ያለሁትኝ ኦመን ነው። ኦመን ማለት በተራራ የተከበበች ሀገር ናት። በተራራ የተከበበች ሀገር ነች። በፊት ሊያሾ ስታወራ ሰማት ነበር። ኦመን ማለት በተራራ የተከበበች ሀገር ነች ነው ስትል ሰማ ነበረ። እውነቷን ነው ጋይስ። ኦመን በተራራ የተከበበች ሀገር ነች ትመስለኛለች። ትንሽ ሀገር ትመስለኛለች። አሁን ዙሪያ ላይ መጣው እንደምትል ተራራ ነው። ታያችሁ፣ ተራራ አለው። ካሜራውን አዙር ያሳያችኋለሁ። ንፋስ ነው፣ በዛ ላይ ደግሞ ንፋስ ነው። እዛ ነው አይኔ የሚጨፍነው ጋይስ። ተሸፈነ እና አይኔ የሚጨፍነው ንፋስ ነው። ጸጉሬ የሚውላችሁ ምን እና ጋይስ እንዴት ናችሁ? ደህና ናችሁ ወይ? በድጋሚ ማለት ነው። እና ኦመን ማለት ነው የምር ኦመን ይጨንቃል። እኔ አላቅም፣ ምናልባት ለለመደው ሰው አላቅም። እኔ ግን በጣም ይጨንቃል። እኔ ምንም አልተመቸችኝም። ዛሬ አራተኛ ቀኔ ነው። እንደምታዩት በጣም ጠቁር ያለው በቃ ይጨንቃል። ከተማ ደግሞ አይመስለኝም። ይሄ ከተማ አይመስለኝም። ወጣ ያለ ይመስለኛል። ምክንያቱም ገጠር ነው እና ካሜራውን አዙር ያሳያችኋለሁ። ላይክ አድርጉ። አይ ኦመን ማለት ኢትስ በተራራ እንዴት እንደሚጨንቅ በጣም ጭር ያለ ነው። ይጨንቃል። ምሳሌ በጣም የሚጨንቀው እኔማ እዚህ 2 አመት ምናምን ብቀመጥ እኔ ይመስለኛል ራሴ ምስት ሁሉ ነው የሚመስለኝ። በጣም የሚጨንቀው በጣም ይጨንቃል። በቃ የምትሰሙት የወፎች ድምጽ ነው ይመስለኛል። ወደ ገጠሩ ይመስለኛል። እኔ መጣሁኝ ከዱባይ ቀጥታ መጣን፣ ወደዚህ ገባን። የመጣነው ደግሞ በመኪናም ስለሆነ ቅርብ ነው ከዱባይ። ከተመጣን እዚህ ገባው። ከተማ ይሁን እኔ ሳስበው ገጠር ነው ይመስለኝ። እና ጋይስ ይሄን ይመስላል። እንደምታዩት ተራራም ነው። ተራራ ነች ኦመን። እንዴት ብላ ነው ግን ሊያሾ እዚህ ሀገር 4 አመት የተቀመጠችው? ይጨንቃን ይሳራ አይደለም 4 አመት፣ አንድ አመት ራሱ መቀመጥ አይመስለኝም። 4 አመት አሁን ይጨንቀው ግን በጣም ይጨንቃል። እውነት በጣም ነው የሚጨንቀው። እስከ ደግሞ አታክልታላችሁ ምናምን ጭቃ ቲማቲም ገጠር በሉት የምር ግን በጣም ይጨንቃል። ስማ በጣም የሚጨንቀው እኔስ እንዴት እንደጨነቀኝ ገና በአራተኛ ቀኔ ማለት ነው። እና በጣም ተራራ ነው። እዩት እንዴት ተራራ እንደሆነ በጣም ተራራ አለው። በስማም ለካ እንደዚህም ነገር አለ ጋይስ። ለካ እንዲህም ሀገር አለ ትላላችሁ። እውነት እኔ ኦመን እንደዚህ አልመሰለችኝም ነበር። ኦመን እንደዚህ አትመስለኝም ነበር። ደግሞ ቤቱ ራሱ ተራራው ላይ ምንም ነገር ነው። እርስማም ወዮ የት ነው የመጣሁት? ከጓሮ ዘወር ስል እዩት ጋይስ። በስማም እኔ እዚህ ውስጥ ነኝ ያለሁት ማለት ነው። ፈጣሪ ሆይ እውነት በጣም ይጨንቃል። የምር በጣም ይጨንቃል። ይዘኝ በተራራ የተከበበች ሀገር ናት። አያችሁ ጋይስ። እርግጠኛ ነኝ መቼም እዚህ ውስጥ ኢትዮጵያኖች፣ አበሾች ይኖራሉ ብዬ ተስፋ አደርጋለሁ። እኔ እስካሁን አንድ አላየውም።
አንድ ኢትዮጵያን ሰራተኛ ላየውን፣ ግን ምናልባት ሊኖሩ ይችላሉ። እንዳለ ኦማን በተራራ የተከበበች ሀገር ናት ጋይስ። ዩት በስ ይሄማ ገጠር መሆን አለበት። ይጨንቃል፣ የምር ይጨንቃል። ፈጣሪው ያውጣኝ እያልኩ ነው። 4 ቀን እኔ 4 አመት ነው የመሰለኝ ጋይስ። እዩት ጋይስ እንዴት ተራራው እንዴት እንደሚጨንቅ እዩት። ተራራው ፈጣሪ ሆይ ይህች ናት ኦማን ማለት። ይሄ አይኖ ገጠሩ ነው የሚመስለኝ ግን ኧረ ጋይስ በጣም ይጨንቃል። ኧረ ጉድ። እና ይሄን ይመስላለኝ። ለ1 ሳምንት ነው የመጣሁት። ግን እዚህ ገጠር ውስጥ የምትኖሩ አበሾች ኢትዮጵያኖች ማለት ነው እግዚአብሔር ይርዳችሁ፣ እግዚአብሔር ይሁናችሁ። ምክንያቱም በጣም ነው የሚጨንቀው። በእርግጥ እናንተ ከለመዳችሁት ምንም ላይ መስላችሁ ይችላል። እኔ ግን 4 ቀን 4 አመት የተቀመጥኩ ነው የመሰለኝ። በጣም ነው የሚጨንቀው። በዛ ላይ ጭር ያለ ነው። ረረረ በጣም ይጨንቃል። በዛ ላይ ደግሞ በተራራ የተከበበች ሀገር ናት። ይዋት ረረረ እኔ እዚህ ጋር እኔ እንጃ ቢሊየን የሚከፈለኝ ራሱ መቀመጥ አይመስለኝም። በጣም ነው የሚጨንቀው። በጣም ማለት ነው በጣም 1 ቀን 1 አመት የመሰለኝ ነው። 1 ቀን 1 አመት ይመስለኛል። ምናልባት እንደኔ እንደዛ አይነት ሰፈር ላይ ኖሬ ስለማላቅ ይሆናልኝ። እኔ እንደዛ አይነት ቦታ ኖሬ አላቅም። ሀገሬ ላይም ቢሆን እኔ እንደዛ አይነት ሰፈር ላይ በተራራ የተከበበ መሀል ላይ ቤት ሆኖ እኔ እንደዛ አይነት ቦታ ስላልኖርኩና ጋይስ ይሄን ይመስላል። ኦማንችን ትመስላለች። ይሄ ገጠሩ ነው ብዬ ነው ተስፋ ማደርገው። ከተማውንም አላየውም። ከቶም ለሊት ላይ ስለመጣን ቀጥታ በመኪና ስለነበረ ቀጥታ ወደዚህ ነው የገባ ነው እላችኋለሁ ጋይስ። እና ይሄን ይመስላል። ፀሐይ ስለሆነ ነው እናቻው ሀኒቾ ነኝ ካለሁበት ከኦማን ስደተኛው ሀኒቾ ሁኛለሁ ጋይስ። እና እላችኋለሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ባይ ባይ። ትንሽ ልቀጥል። አይበቃችሁ? ይበቃናል ጋይስ ይበቃናል። ፀሐይ ራስ ደስ ፊት ለፊት ነው ግን በስማ በጣም ተራራ ነው ጋይስ። ረረረ እንዳለ ተራ። እኔ ግን መውጮ ቤት ነው። በጣም ነው የሚጨንቀው። መውጫ አይኖር ይሁን ብቻ እኔ ቤት እንደመጣው አላውቅም። ብቻ አሁንም ቤትም ብዬ ፈጣሪ ከዚህ ያውጣኝ። በጣም ነው የሚጨንቀው የምር። እኔ እንደዚህ መሆኑን ባቅ ኖሮ አልመጣም ነበረ። ሲጀመር እኔ አልሄድም ብዬ ነበርና አልሄድም፣ በፍጹም እኔ እዛ ሀገር አልሄድም ብዬ ነበር። ከዛ ያ ጓደኞቼ ምናምን ኦማን እኮ ቅርብ ነች፣ በመኪና ነው የሚካሄደው ምናምን ሲሉኝ፣ ያው በመኪና ከሆነማ ቅርብ ከሆነማ ብዬ መጣውኝ። ያው ቅርብ ነው ግን ቅርብ ቢሆን ግን አካባቢው በጣም ነው የሚጨንቀው። እንደምታዩት ተራራው ምናምን በቃ በተራራ የተከበበች ሀገር ናት። እና ይሄን ይመስላል ጋይስ። ቻው ባላችሁ በሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ባይ